አይጥ የሚመለክባትና ላም መንገድ የምትዘጋባት አስገራሚ ሀገር። ቀደም ባለው ቪዲዮ ስለ ሐዋርያው ቅዱስ ቶማስ አይተን ነበረ። አሁን ደግሞ ከእሱ ጋር በተያያዘ ስለ አንዲት ሀገር ታሪክ እናያለን። የህንድ ህዝብ የእምነትና የአኗኗር ዘይቤ ለማንኛውም እንግዳ እጅግ ገራሚ ነው። በዚች ምድር እምነት ከአምልኮም ባለፈ የዕለት ተዕለት ህይወት ነው። ለምሳሌ ላም እንደ እናት ስለምትታይ በከተማ መሃል መንገድ ዘግታ ብትቆም እንኳ መኪናዎች በትዕግስት ይጠብቋታል። ይባስም ብሎ ካርኒማታ በሚባለው ቤተ መቅደስ ውስጥ ከ20 ሺህ በላይ አይጦች በቅድስና እየተመገቡና እየተመለኩ ይኖራሉ። ማህበራዊ አኗኗራቸውም ዛሬ ድረስ ካስት በሚባለው ጥንታዊ የደረጃ ክፍፍልና በአንድ ጣራ ስር በሚኖር ታላቅ የጋራ ቤተሰብ ፍቅር የተገነባ ነው። የአመጋገብ ባህላቸው ሌላው ድንቅ እይታ ነው። በሚሊዮን የሚቆጠሩ ህንዳውያን ፍጹም ቬጀቴሪያን ሲሆኑ ምግብ የሚመገቡትም በግራ እጃቸው ሳይሆን በቀኝ እጃቸው ጣቶች ብቻ ነው። በደቡብ ህንድ ደግሞ በሳህን ፋንታ በታጠበ ሰፊ የሙዝ ቅጠል ላይ መመገብ የቆየና የተቀደሰ ባህላቸው ነው። በአጠቃላይ ህንድ የቅመማ ቅመም ጥንታዊ ስርዓቶችና እጅግ አስገራሚ እምነቶች መኖሪያ ምድር ናት። ሌላ ሀገር ደግሞ በታሪክ እንመለስበታለን። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለእድገቱ የራሳችሁን አስተዋጽኦ ያበርክቱ። አመሰግናለሁ።